ሴቶች የፈለገ ቢሆን ገንዘብ ወዳድ ናቸው፣ ጥቅመኛ ናቸው። የፈለከውን ያህል ዋጋ ብትከፍልላቸው አጮልቀው ማየታቸውን አያቆሙም። ሁሌም ተጓዥ ናቸው። ጥቅምና ገንዘብ ብቻ ነው የሚፈልጉት። ገንዘብ እስካገኙ ድረስ የትኛውንም ወንድ በወንድ ለመቀየር ዝግጁ ናቸው። ሁሉም ሴቶች አለኝ። ትናንትና አንድ ላይቭ ላይ የመጣ አንድ ወንድ ነው። በጣም ጨጓራው አሮ፣ ልቡ ተሰብሮ፣ አንጀቱ ተቃጥሎ ይሄንን ያለው። ታሪኩ ምን መሰላችሁ? እስቲ ይህን ቪዲዮ ኮፒ ሊንክ አድርጉት። ሴቶች በተለይ ሁላችሁንም ይመለከታል። ያለማቋረጥ ኮፒ ሊንክ እና ሼር አድርጉት። ታሪኩ እንደዚህ ነው። ልጁ 3 ፍቅረኞች ነበሩት በህይወቱ ውስጥ በተለያየ ጊዜ ማለት ነው። 3ቱም ፍቅረኞች ላይ ያጋጠመው ነገር ተመሳሳይ ነው። 3ቱም ፍቅረኞቹ ከድተውት ጥለውት ነበር የሄዱት። ያም የሆነው እንግዲህ ፍቅረኛውን ለጓደኞቹ ያስተዋውቃል። ጓደኞቹ ደግሞ ገንዘብ ያላቸው ነበሩ። እሱ ደግሞ ምንም አይነት ገንዘብ የለውም እና እቺ ልጅ ከጓደኞቹ ጋር በተደጋጋሚ ትገናኛለች፣ በተለይ ከአንደኛው ጓደኛው ጋር እና እቺ ልጅ በሂደት ከጓደኛው ጋር ፍቅር ትጀምራለች፣ ውስጥ ለውስጥ ማለት ነው። ወይም ትወሰልታለች። ትንሽ አሳመርኩት አይደል? ፍቅር ትጀምራለች ብዬ ወሰለተች፣ ማገጠች፣ ተልከሰከሰች በቲክቶክኛ ቋንቋ ማለት ነው። ለማንኛውም ልጅቷ በዚህ መልኩ ከጓደኛው ጋር ቅልጥ ያለ ፍቅር ውስጥ ገብታለች። እሱ ጠርጥሯል፣ ግን ምንም እርግጠኛ የሆነበት ነገር አልነበረም። ከዛ ምን አደረገ? ጓደኛው ጋር ይሄድና ዛሬ አንተ ቤት ነው ማደር የምፈልገው ይለዋል። ከዛ ጓደኛው ምንም ችግር የለም እኔ ጋር መተህ ማደር ትችላለህ ይለዋል። ከዛ እሱ ቤት ይሄድና አብረው እያወሩ የተጨዋወቱ ከእሷ ጋር እኮ ተጣልተናል፣ ተለያይተናል እና እንድታስታርቀን እፈልጋለሁ ይለዋል ለጓደኛው ማለት። ጓደኛው ትንሽ አመነታ። አይ ለምን ራሳችሁ አትታረቁ ምናምን አይነት ነገር ነው። አይ አንተ አስታርቀን፣ እኔ ምንም ልትሰማኝ ስላልቻለች እስቲ አሁን ደውልላትና እዚሁ እንዳለው ቁጭ ብላ ስልኩንም ላውድ ላይ አድርገውና እዚሁ አስታርቀን እስቲ አናግራት፣ ምን እንደምትልህ እንስማት ይለዋል። ይሄ አፍቃሪ እንግዲህ ስለጠረጠረ ነው፣ ሁለቱ መሀል ያለ የሆነ ግንኙነት አለ ስለጠረጠረ ደውለ ላውድ አድርገህ እንስማት የምትለውን ማለት ነው። ይሄ ጓደኛው ትንሽ ካመነታ በኋላ ይደውልላታል። ላውድ ላይ አድርገው አለው። ከዛ ላውድ ላይ አድርጎት ሲደውልላት እቺ ሴት ስልኩን ገና እንዳነሳችው ሀይ የኔ ፍቅር፣ የኔ ውድ እንዴት ነው ደህና ዋልክ አይነት ነገር አለች ማለት ነው። ይሄ ልጅ በቃ እርግጠኛ እና አውራት በዛው ቀጥላለው። በቃ ማውራታቸውን ቀጠሉ። ሁለቱ እዛው ቁጭ ብሎ ላውድ ላይ በጣም ብዙ ልብ የሚሰብሩ ነገሮችን ሰማ። ከዛ እንግዲህ ተለያዩ ለረጅም ዓመታት። እሱም ስራውን ወጥሮ መስራት ጀመረ፣ ህይወቱን ቀየረ፣ ገንዘብ አገኘ፣ ተለወጠ፣ የተሻለ የህይወት ደረጃ ላይ ሆነ። ከዛ እንግዲህ የሆነው ነገር ትንሽ አስገራሚ። ልጅቷ ከ3 ዓመት ምናምን በኋላ ደወለች እና እኔ እኮ ያኔ እንደዛ ያልኩት በስልክ እሱን እንዳይደብረው ብዬ ነው እንጂ የእውነቴን አልነበረም ብላ ደወለች። እና ይሄ የወንዶች ጉዳይ አባላችን እንግዲህ አንጀቱ አሮ ተቃጥሎ ትናንትና መጥቶ ይሄንን ታሪክ ላይቭ ላይ ያጫወተን እና እኔ ላይቭ ስትሪም ላይ ያለው ኮመንት ስር በጣም ስለ ሴቶቹ አግሬሲቭ ሆኑ። ሁሉንም ሴቶች አንድ ላይ ይወሰደ ሲወቅጣቸው አግኝቸው አስገብቼው ነው ይሄንን የነገረን። ነገር ግን እንግዲህ በንግግራችን መሃል ሁሉም ሴቶች አንድ እንዳልሆኑ፣ የተመረጠች ልባም የሆነች አስተዋይ ሴት ከእግዚአብሔር እንደምትገኝና ሁላችንም እንደየቆዳ ቀለማችን አስተሳሰባችን፣ አመለካከታችንም ተግባራችንም እንደሚለያይ ትንሽ የምትመር የምታም ጠንከር ያለች መርፌ ወጋሁት። እንግዲህ በመጨረሻ ያው ቴንኪው ብሎ ደስ ብሎት ቀለል ብሎት ሄዷል። ዞሮ ዞሮ ሴቶች ጥቅመኛ ናቸው አይባል፣ ወንዶችም ጥቅመኛ ናቸው አይባል። ጠቅለል ስናደርገው ሁሉም ሰው በራሱ በሰራ